በቃ ወዳታለሁ። ፍቅር እብደትም ነው ይባላል። ፍቅር እብደት ከሆነ የመጀመሪያው እብድ እኔ ነኝ። ለዚህ ነው ታገብኛለሽ ወይ ብዬ አደባባይ የጠየቅኩት እና ብችልም አሁንም እንደገና ብታገባኝ ደስ ይለኛል። የተለየች ሰው ነች የኔ ባለቤት አልሚ። በጣም ነው የምወዳት። ልዩ የሚያደርጋት ምንድን ነው? ምንም ጥርጣሬ የላትም በእኔ ላይ። ስለ እሷ መናገር ይደክመኛል። እሺ ሳር ቤት ገጠር ቤታችን ገጠሩ ሳር ቤት ከዚህም ሀገር አለ አይደል? ሎጅ ይባላል እናቴ፣ ሎጅ ይባላል። በቃ የትልልቅ ሪዞርት ምናምን ምናምን እንደሚባለው ነው አባቴ። ባለ ሀብት በቃ በዶላር እያስከፈለ እዚህ ያሳድራል። ይሄ ማለት ነው። ምን ያክፈልቦ በይ አባቴ በ300 ያሳድራሉ ወይ እያለ ነው። አይ አባቴ ምንም ነገር የለም። ወተን ነው የምንበላው። እስኪ ግባና ውስጡን ያው የኔ አባት እንግዲህ እዚህ መደብን በጫ ይሄ መጋረጃው ነው እንግዲህ። ይሄ ቦርሳ ማስቀመጫ ነው። ይሄ ክፍቱ ይሄ ደግሞ አልጋው ነው ማለት ነው። እማዬ ነሽ? ድንጋይ እኮ ነው፣ ምንም ነገር የሌለው ድንጋይ ነው በቃ የተደረደረው። አልጋውም ድንጋይ ነው እኮ እንጨት ዳርዳሩ ተመቶ ነው እንጂ ድንጋይ ነው። አይሹ እናቴ ከታች እኮ ድንጋይ ነው እኮ። አልጋሽንም ድንጋይ ነው። አሁን የኛ ሀገር አልነቃም እንጂ በድንጋይ ቤት መስራት ይችላል። እውነት አልነቃም። ጨጨ ጎርደና ባናየው በማኛክ ይደረደርን ቤትቾችት ነው እንዴ? ይሄ ባለሙያዎች አውጥተሽ አስፈልጠሽ ስንቱ ድንጋይ ያለው አለ። ቤት የሚያክል ድንጋይ አስፈልጦ ቤት መስራት ይችላል። ስለሆነ እግዚአብሔር ይሄ ደግሞ ምንድን ነው? ኮርኒስ ነው። አንተ ነው እንዴ እንዳይለ ወጋ እንዳይለሽ ነው ቋም ያልጉሞ ቋም ያልሽ ነው ታልክ ይመርሳው ነው ቢምቢ እንዳይነካ ይሄ አጎበሩ። እሺ ዝናብ ከመጣ ይሄ ቤት ያፈስም። አራው የምን ቆጥ ምንም የለም እኮ ድሳት ይፈልጋል። ያው እዛ ጋር ተላቆይ ለክ የሆነ ድሳት ይፈልጋል። ዚሳረን ሳርነስ እሺ ጋሽ እዚህ ነው የዘመን እሺ ዕቃ እናስቀምጥ። ሌባ የለም። ዕቃ እናስቀምጥ። ምንም ችግር የለም። አቴ ቁልፊ ራስኩታ ወበን በጨኔ ቾቼ ሰጥቷል አይደል? እሺ እኮ ያሽባይ እንጨት በጨኔ ቾቼ
ሰላም እንዴት ናችሁ? ደህና ናችሁ? እግዚአብሔር ይመስገን። ዛሬ የማሳያችሁ ነገር ቢኖር ልዩና ደስ የሚል ነገር ነው። አርባ ምንጭ ከመጣችሁ ከሀይሌ ሪዞርት አጠገብ አዲካ ማረፊያ ይባላል። የቱሪስቶች ማረፊያ ነው። በጣም ደስ የሚል በሳር ቤት በድሮ እንትን የድሮ ምናምን ነገር ምን ረስሙ እንደዚህ በእንጨት በባህላዊ የተሰራ ነው። በጣም ደስ ይላል። ውስጡንም ውጪውንም መግቢያውን ማሳያችኋለሁ። ተከታተሉኝ። ስሙ አዲካ ይባላል። አዲካ የእንግዶች ማረፊያ ከሀይሌ ሪዞርት አጠገብ ነው። ማረፊያ ነው። እረፍት ሰላም ያለው በቃ ደስ የሚል ቦታው ምናምን የተለያዩ ዝንጀሮች ምናምን አሉ። እንስሳቶች ማለት ነው። ሶሪ ወይ ላሳያችሁ። እሺ ከመጀመሪያ ጀምሮ ገና ሲገባ ማለት ነው። ዝናዬ ያላችሁ ነው ወጥቻለሁኝ። ኦኬ የምትመጡት ያው እንግዲህ የሁሉም ማረፊያ ቤቶች እንደዚህ መምጫ አለው ነው። ይሄ አሁን የኔ ማረፊያ ነው አይደለ? እንዳልወድቅ ግን ከደረጃው ላይ ያውላችሁ ያው መስኮቱን እዩት። በነገራችን ላይ ፈረንጆች ራሱ እዚህ ነው የሚያድሩት። እዩት፣ በድንጋይ የተሰራው ታያችኋል። በድንጋይ የተሰራ ነው። በጣም ደስ የሚል እዛ እንደዚህ ያለን እንገባለን ማለት ነው። ወደ ውስጥ እዩት። በሩን አያችሁት? በእንጨት የተሰራ በር ነው። ታላችሁ እንደዚህ ትሉና ይሄ ምንድነው ስሙ? ሽንት ቤቱ ነው። ሻወር ቤት ገንዳ አለው። የታለ ገንዳ? ገንዳ ሻወር ምናምን ነው። እዩት። ታያችኋል። ልክ እንደ ሳር ቤት እንደዚህ በዚህ የሚዘጋ በብረት ማለት ነው። ብረት መዝጊያ ባሊስቶች አሜን። ይኸውላችሁ እንትን ምንድን ነው ኮርኒሱ ነው ማሳያቸውን። ይታያቸዋል። ኮርኒሱ ቆዳ ነው። የበግ ቆዳ ብቻ የሆነ ቆዳ ነው መሀል ላይ የምታዩት። ይሄ ደግሞ አንጮት ነው። ጅባ ነገር በጅባ ማለት ነው። ኮርኒሱ በጣም ዘመናዊ እንደሆነ ላሳያችሁ ነው። ከዛ በኋላ ይሄ መኝታው ነው። በጣም ደስ የሚል ነው። ይኸውላችሁ ባህላዊ ነው። ሁሉ ነገሩ ባህላዊ ይታያቸዋል። ምንጣፉ ምናምን ለዚህ 2000 ይገባዋል። ይታያቸዋል። መጋረጃው ባህላዊ ነው። መስኮቱ ከዛ እያንዳንዱ ክላስ ወደ ምስራቅ በኩል ጠዋት ላይ ፀሐይ ሲወጣ ይሄ በረና ከምስራቅ በኩል ፀሐይ ሲወጣ በመስኮታችሁ በኩል ጭል ብላ ትወጣለች። አሁን ካናዳ ስለሆነ ዝናብ እያለ ነው። ይሄ ወንበር ነው። ቁጭ ትላላችሁ ማለት ነው። ይሄ ይመስላል። የምታዩት ሀይቅ ነው። ታያቸው እዛ ዳር ያለው ሀይቅ ነው። እነዚህ ደን ናቸው። አርባ ምንጭ የሚባለው ደግሞ ምንጩ የወጣው እዚህ ደን ውስጥ ነው ያለው። መዋኛ አለ። በጣም ደስ የሚል ቦታ ነው። የምታዩት ደግሞ በርቀት ይህ ሀይቁ ነው። እነዛ በሙሉ ሀይቆች ናቸው። ያ እንግዲህ ይሄ ይመስላል።